ፍሊንስቶንና ማህበር አሁን እንደ አዲስ አስበን አዲስ ምን ጀምረው ሳይሆን ቀደም ብለንም ገና ትንሽ ከሳይቱ አዲስ ሳይት ስንጀምር ትንሽ ቤቶች እንደሸጥን በኮሚቴ ሌቭል አቋቁመናቸው እነኛ ኮሚቴዎች ምን ሰራውን ስራ ይከታተላሉ፣ አስተያየቶች ይሰጡናል፣ ሳይታቸውን ቁጥጥር ያደርጋሉ። ከዛ በተጨማሪ ስንዘገይ ለምን እንደምንዘገይ ስንፈጥንም ጥሩ ነው እያሉ ሞራል የሚሆኑን ነበሩ። አሁን ከቅርብ ጊዜ ወዲህ ደግሞ ያንን ትንሽ ከፍ በማድረግ ስራችን ላይ ሞር ኢንጌጅድ ሆነው ጆይንት አካውንት የምንለዋለን። ለምሳሌ በጋራ ፈራሚነት ጣምራ ፈራሚ ድረስ ተሳትፈው በጣምራ ፈራሚነት ሂሳብን እስከ ማንቀሳቀስ ድረስ ያ ማለት ምንድነው? ለምሳሌ አንድ ፕሮጀክት ስንጀምር ለዛ ፕሮጀክት በተመለከተ የሂሳብ አካውንት ከነሱ ከመረጧቸው ኮሚቴዎች ውስጥ 2 ሰው ይሰጡናል። ከኛ አንድ ሰው እንመድብና በ3 ፈራሚዎች ሂሳቡ እንዲንቀሳቀስ እናደርጋለን። ይህ ደግሞ አክሲዮን ማህበርም እንደመሆናችን መጠን ቁጥጥራችን ሞር እንዲጨምር ወይም ደግሞ ሌላ የኛ ሼር ሆልደሮቻችንም ቢሆን ሞር የበለጠ ኮንፈርት እንዲሰማቸው ያደረገ አሰራር ነው። ይሄ ስለ ምንም እንደው አልጋ ባልጋ ነው ማለት ግን አይደለም። አሁን ይዘን የመጣነው ፕሮዳክት ፍሊንስቶን ዛላ ይባላል። በነባር ሰፈሮች ውስጥ በተለያዩ ቦታዎች ላይ ከ300 እስከ 500 ካሬ ሜትር የሚሆኑ ቦታዎች ላይ ከ4 ፎቅ እስከ 7 ፎቅ ህንፃ እየሰራን በእነዚህ ህንፃዎች ውስጥ ከ15 እስከ 25 ከ15 ያላነሱ ከ25 ያልበለጡ መኖሪያ ቤቶችን በደንበኞች ቁጥጥር እነዚሁ ከ15 እስከ 25 ደንበኞች በጠንካራ በሆነ ሁኔታ ተደራጅተው በእኛ ስራ ላይ ክትትልና ቁጥጥር እያካሄዱ በአጭር ጊዜ ውስጥ የምናስረክባቸው ሳይቶች ይሆናሉ። ይሄ ነው ዘላቂ የሆነውን አሁን ያለውን ችግር ሙሉ ለሙሉ እንኳን ባይቀርፈው ቢያንስ በዚህ መንገድ ብዙ ምንሰራ ከሆነ ችግሩ ለጥያቄው ለገበያው ጥያቄ ምላሽ እንሰጣለን ብለን የምናምነው። የፍሊንስቶን ዓላማ ገበያን ማስፋት ነው። በሰፊው ቤት ማቅረብ ይሄ ምንም በፍሊንስቶን ብቻ ሊሰራ የሚችልም ነገር ባይሆንም ሁልጊዜም እኛ ጋር የሚመጣው ገበያ ሰፊ ስለሆነ ያንን ገበያ ላለመመለስ ስንል ሰፋፊ የሆኑ አማራጮችን እያመጣን መስራት አለብን። ገና ስንጀምር ጀምሮ የደንበኞችን መደራጀት የገበያው ጥንካሬ ነው ብለን ነበር። የኛ ብርታት ነው የኛ ጥንካሬ ነው ብለን ነው የምናምነው የነበረው። ያንን አውቀናል። የማህበራቱ ጥቅም ከግንባታው መጀመሪያ ጀምሮ ይጀምራል። በኮንዶሚኒየም አዋጁ ወይንም በጋራ መኖሪያ ቤቶች አዋጅ በሚባለው የቤት ባለቤቶች ማህበር ማደራጀት የሚጠበቅባቸው ቤታቸውን ከተረከቡ በኋላ ነው። የቤት ባለቤት ከሆኑ በኋላ ነው። አሁን ባለው በእኛ አሰራር ግን ማህበራቱ ስራቸውን የሚጀምሩት ገና የግንባታው ሂደት እየተከናወነ ባለበት ወቅት ነው። ይሄ በርካታ ጥቅሞችን ይሰጣል እዛ ላይ ላሉ የቤት ባለ ንብረቶች። የመጀመሪያው ጥቅም በፕሮጀክቱ የግንባታ ሂደት ላይ ተሳታፊ እንዲሆኑ ያደርጋቸዋል። ከአልሚው ጋራ በመተባበር ፕሮጀክቱ ችግር በተለይ በገጠመው ጊዜ በጋራ መፍትሄ በመፈለግ ወደ ሌሎች ሁለቱንም ወገኖች ወደሚጎዱ አማራጮች ከመሄድ ይልቅ ወደ መፍትሄዎች እንዲያተኩሩ በማድረግ በማቀናጀት እንደ አንድ ግለሰብ ተባብረው ከአልሚው ጋር ቆመው ለመፍትሄ እንዲሰሩ በማገዝ ትልቅ ሚና ይጫወታል። ይሄ ማህበር በቀድሞ በመመስረቱ። ሁለተኛው ጥቅም በተናጠል አቅማቸው የቤት ገዢዎች አቅም በተናጠል ደካማ ነው። በተደራጀ መንገድ ደግሞ ጠንካራ ነው። አንድን የቤት ገዢ ከአንድ የሪል ስቴት አልሚ ጋራ ብናወዳድረው ብቻውን ከአልሚው ጋራ የመደራደር አቅሙ ጠንካራ አይሆንም፣ ደካማ ይሆናል።
ተደራጅቶ በማህበር ከሆነ የሚነጋገረው ግን ጥቅሙን የበለጠ የማስከበር እድል ይፈጥርለታል። በዚህ ምክንያት ማህበራትን ገና ከፕሮጀክቱ መጀመሪያ ጀምሮ የማደራጀት ስራ እንሰራለን። በማህበር አደራጅቶ ቤት ገንብቶ ለቤት ገዢዎች ማስረከብን አዋሪ ላይ ብናይ ወደ 240 የሚጠጉ አባወራዎች ናቸው በአንድ አፓርትመንት ላይ የሚኖሩት። ትልቁ ደግሞ የምንለው አሁን እጃችን ላይ የሚገኘው አደይ በሻሌን ብንመለከት ወደ 1200 አባወራዎችን የያዘ ነው። በዚህ ውስጥ እንግዲህ በቅርበት ከድርጅቱ ጋር የሚሰሩት የማህበሩ ወይም ደግሞ የቤት የገዙንን ሰዎች ተወካዮች በመወከል ነው። እንግዲህ አሁን ደግሞ ያልኳችሁ ደግሞ እነዚህ አነስ ያሉ ፕሎቶች ላይ ቁመታቸው አጫጭር የሆኑ ቤቶች ስንሰራ ብዛታቸው በአማካይ ከ15 እስከ 25 ቢሆን ነው። ስለዚህ እነዚህ ከ15 እስከ 25 በመሆን ቤት የሚገዙን ደንበኞች ተወካይ መምረጥ ሳይሆን ሁሉም የተወካይ ያህል በመቅረብ ለ240 አባወራዎች የተሳካውን ነገር ከ15 እስከ 25 ለሚሆኑ ሰዎች ደግሞ እንዲሳካ ለማድረግ በጣም የቀለለ እስካሁን ካዳበርነው እውቀትም አንጻር ማለት ነው በጣም የተሳለጠ ይሆናል ብዬ ተስፋ አደርጋለሁ። የአደይ በሻሌ ፕሮጀክት ላይ ብንመለከተው እንደዚሁ በየብሎኩ 5 ትላልቅ ብሎኮች ናቸው ያሉት 1200 አባወራ የሚኖሩበት የየብሎኩ ተወካዮች አሉ። እነሱም ፕሮጀክቱን በፍጥነት እያስኬዱት ይገኛሉ። ስለዚህ በትልቅ የተለመደው ነገር ለትናንሽ ፕሮጀክቶች በጣም በተፋጠነና በተሳካ ሁኔታ ማሳካት ያስችለናል ብዬ ገምታለሁ። ፍሊንትስቶን በሪል ስቴት ዘርፍ አሁን የራሱ የሆነ የቢዝነስ ሞዴልን ይዞ የሚሄድ ድርጅት ነው። በተለይም ደንበኞችን አስተባብሮ በመስራት ከመጀመሪያው ፕሮጀክት ጀምሮ የሚገለጽበት ወይም የሚታወቅበት ባህሪ ነው። ስለዚህ ከመጀመሪያ ጀምሮ ደንበኞችን አደራጅተን አብረን መገንባትን መሰረት ያደረገ የሪል ስቴት ልማት ላይ ተሰማርተን እንገኛለን። በዚህም ያው ቤትን ብቻ ሳይሆን የተሳካ መንደርንም በማስረከብ የሚታወቅ ድርጅት እንደሆነ እሙን ነው። ደንበኞችን የምናደራጅበት ፕሮሲጀር በተለይም ፕሮጀክቶቹን ከጀመርን በኋላ የመሰረት ስራ እንደተጠናቀቀ በእጃችን ኦልሬዲ ሬጅስተር አድርገው የገቡ ደንበኞችን በማሰባሰብ የመጀመሪያ ኬክ ኦፍ ሚቲንግ እናደርጋለን። በዛ ሚቲንግ ላይ ደንበኞች እርስ በርሳቸው እንዲተዋወቁ የሚወክሏቸውን ሰዎች ደግሞ ከመካከላቸው እንዲመርጡ የማድረግ የጅማሮውን ስራ እንጀምራለን። በዛ መጀመሪያ ላይ የሚመረጡት ሰዎች ምናልባት እስከ መጨረሻው የሚዘልቁ ላይሆኑ ይችላሉ። ስለዚህ በሂደት ደግሞ ወደፊት ጆይን የሚያደርጉ አዳዲስ ሰዎችም እንደዚሁ እየተጠናከሩ እነሱን የሚያግዙት ሰዎች እያደረጉ ሳይቱን ሪፕሬዘንት የሚያደርጉ ደንበኞችን የሚወክሉ የደንበኞች ተወካዮች እንመርጣለን ማለት ነው። ፕሮጀክቶቻችን አሁን ከመጀመሪያው ከአደይ በሻሌ ከትዊን ክሮሲንግስ ፕሮጀክት ስንመለከት 550 አባወራ፣ የኦኤሲስ ፕሮጀክት ደግሞ ኦልሞስት ወደ 450 አባወራ ያለባቸው ሳይቶች። ከዛ ደግሞ አሁን ሪሰንትሊ እየሰራናቸው ካሉት ውስጥ ደግሞ ቢገስት ፕሮጀክት 1259 አባወራ ያለበት የአደይ በሻሌ ፕሮጀክት ነው። በእነዚህ ሁሉ ፕሮጀክቶች ላይ አሁን በሁሉም ትልቅም ትንሽም በሆኑት ላይ የደንበኞች ተወካዮችን አድርገን ስራዎችን እየሰራን መተናል። ከነዚህ አደረጃጀቶች ውስጥ የተማርነው ነገር ትልቁ ነገር ምንድን ነው? ፕሮጀክቶች ምንም አይነት የተወሳሰበ ችግር ቢገጥማቸው አልሚው ብቻውን ሆኖ ሳይሆን ከደንበኞች ጋር ቢሆን የበለጠ ውጤታማ ስራ መስራት እንደሚቻል ያሳየንበት ነገር ነው። አሁንም በሻሌን ስፔሲፊካሊ ብንመለከት በሻሌ፣ አዋሬ፣ ካዛንቺስ አት ሴም ታይም ደንበኞች ፕሮጀክቶቹ የተጀመሩበት ጊዜ እና የኢኮኖሚ ክራይሲሱ የተፈጠረበት ወቅት ተመሳሳይ በመሆኑ ፕሮጀክቶቻችን ቻሌንጅድ ሆነው ነበር። ያንን ቻሌንጅድ የሆኑበትን ነገር የምንወጣበትን የአሰራር ስርዓት ለመዘርጋት ከነዚሁ የደንበኞች ተወካዮች ጋር በመሆን ብዙ ስራዎችን ሰርተናል። ይህን ስራ ስንሰራ ጎን ለጎን ችግር አልነበረም ማለት አይደለም። ብዙ ተግዳሮቶች ነበሩ። በተለይም በአደይ በሻሌ ላይ አሁንም የውል ማሻሻያ ጥያቄዎችን ጠይቀን ነበረ። በ11800 ካሬ ሜትር የተሸጠ ቤት አሁንም ዋጋው በጣም ኤስካሌት አድርጎ በሚሄድበት ሰዓት ያለ ማሻሻያ እንደማይሰራ ስናምን ይህንን ማሻሻያ ጥያቄ ያቀረብን 2/3 ከሚሆኑ ሰዎች ጋር ተስማምተን፣ ግን 1/3 የሚሆኑት ደግሞ ደንበኞች ይህንን ጥያቄ አንቀበልም ብለው
ወደ አርቢትሬሽን ሄደው ነበር። ስለዚህ ያንን የክሱ ሂደት ፕሮጀክቱን አደናቅፎት እንዳይቆም ያደረገው ትልቁ መሰረት የደንበኞች ማህበር ላይ የተሰራው ስራ ነው። ቱሰርዱን ሰዎች ቤት ለማግኘት የሚያስፈልገው ማለት ከእኛ ጋር መተባበር አስፈላጊ ነገር እንደሆነ አምነው ለደንበኞችን በማሳመን ወደፊት እንድንሄድ ትልቅ ስራ ተሰርቷል። ስለዚህ በሻሌ ላይ የተደረገው ተሞክሮ ምንም አይነት ፈተና ይመጣል ኮሚቴዎችን አጠናክረን ደንበኞች አስተባባሪዎችን አጠናክረን እስከያዝን ድረስ ፕሮጀክቶች በስኬት ማለቅ እንደሚችሉ የአዴ በሻሌ ሳይት፣ አዋሪ ሳይት፣ ካዛንቺስ እንደዚሁም ቦጎሲያን የሚያሳዩ ናቸው። ስለዚህ ከነዚህ ልምዶች በመነሳት አሁንም ወደፊት ፍሊንትስቶን ሊሰራ የሚያስባቸው በመጠናቸው በቁመታቸው አነስ ያሉ በደንበኛም ቁጥር ደግሞ አሁን ካሉት ጋር ማነጻጸር በጣም አነስተኛ ከ15 እስከ 25 የሆኑ ደንበኞች ያሉባቸውን አፓርታማዎች በምንሰራበት ሰዓት ይህ ተሞክሮ ትልቅ አቅም እንደሚሆነን እናስባለን። ስለዚህ ደንበኞችን አስተባብረን ከያዝም እነዚህ ፕሮጀክቶች የበለጠ ሰክሰስፉል እንደሚሆኑ አምነን ነው እየተንቀሳቀሰ የምንገኘው። ማህበራት እንግዲህ የምንሰራው ስራ በአንድም በሌላ መልኩ የጋራ መኖሪያ ቤት እንደመሆኑ መጠን ያንን ወደፊት የሚመሰረተውን የነዋሪዎች የቤት ስራ ማህበር ከቤቱን ከመስራት ጀምሮ ይሆናል እንደማለት ነው። ይሄ ማህበር ለእኛ ለፍሊንትስቶን እንደ ዋና የስራ አጋዥ ሆኖ እያገለገለን ያለው። በዚህ አሰራር እንግዲህ ብዙ ውጤቶችን አግኝተናል። ይህ ከጀርባ የምታዩት የአዴ በሻሌ ሳይት ይባላል። ይህ 1250 በላይ ቤቶችን የያዘ ትልቅ ሳይት ነው። ይህን ሳይት እዚህ ለማድረስ የደንበኞች ማህበራት ጋር በጋራ ለዚህ ውጤት በቅተናል። በጣም ውጤታማ ስራ ሰርተናል። ባለፉት 1 ዓመት ተኩል ውስጥ እዚህ የምታዩት በጣም የግንባታ ሁኔታው ቀዝቀዝ ካለበት እዚህ በጣም አክቲቭ ወደሆነ ስራ ለመቀየር ተችሏል። ይህ የሆነው በፍሊንትስቶን እና በደንበኞች ተወካዮች ወይም በደንበኞች ማህበር ጋር ባለን ጠንካራና ያላሰለሰ ጥረት ነው እና ግምገማ ነው። ፍሊንትስቶን ዛላ